ሰላም ጤና ይስጥልኝ የተወደዳችሁ የሮሃ ቤተሰቦች ይህ ልዩ መረጃችን ነው። በዛሬ ልዩ መረጃችን እንግዲህ በወቅታዊ ጉዳዮች ላይ ውይይት ለማድረግ የአማራ ፋኖ ብሔራዊ ኃይል የቴዎድሮስ እዝ የሴቶች ጉዳይ ኃላፊ ፋኒት አይናዲስ ዋልልኝ ጋር በተለይ ደግሞ ሰሞኑን ከትላንት በስቲያ በወጣው የቢቢሲ አማርኛ ወቅታዊ ሪፖርትን መነሻ በማድረግ ከዛ ጋር ተያያዥ በሆኑ ጉዳዮች ላይ ውይይት እናደርጋለን። ፋኒት አይናዲስ ለውይይቱ ፈቃደኛ ሆነሽ ስለተገናኘን በጣም አመሰግናለሁ። እሺ እኔም አመሰግናለሁ። መልካም እንግዲህ በእርግጥ እናንተ በዚህ ጉዳይ ላይ በየቀኑ ተሰሩበታላችሁ። አንቺም እንደ አንድ ነፃነት ታጋይ እንደዚሁም ደግሞ እንደ አንድ የሴቶች ጉዳይ ኃላፊ ለጉዳዩ ቅርብ ነሽ አውቃለሁና ነገር ግን ለዛሬ ውይይታችን መነሻ የሆነን ዘንድ እንደው እንደ መግቢያ እንድናነሳው የፈለኩት ቢቢሲ አማርኛ ያወጣው ሪፖርት አለ፣ ተመልክተሻል ብዬ አስባለሁ። እንደው የዓለም መነጋገሪያ ሆኗል ጉዳዩና በመጀመሪያ ይሄንን ሪፖርት ስታዩ ምን ተሰማሽና እንዴት አገኘሽው ከሚለው ብንነሳ ደስ ይለኛል። እሺ አመሰግናለሁ። ያው ሪፖርቱን አይቼዋለሁ። በገለልተኛ አካል ተጣርቶ መቅረቡ ነው ለኛ ምናልባት እንደ አዲስ እና እንደ ጥሩ ነገር የምናየው እንጂ ድርጊቱ በዕለት ተዕለት በብልጽግና ሰራዊት የሚፈጸም ተግባር ነው። ህዝባችንም እኛ ፋኖችም ሁሉም ያውቀዋል። ያው በየቀኑ ነው ሴቶች የሚደፈሩ፣ ከመድፈርም አልፎ እስከ ህይወት መስዋዕትነት ድረስ እየከፈሉ ያሉ ሴቶች ናቸው። እና ሪፖርቱ እንደውም በጣም ቀንሷል ነው የምንለው። ቁጥሩ እንደዚህ አልነበረም። ያው ሪፖርቱ እንዳመለከተው ከ43 ጤና ጣቢያዎች የተሰበሰበ መረጃ ነው። ስለዚህም በጣም በትንሹ ነው የቀረበ ማለት ይቻላል። በእኛ ጥቃት የተፈጸመባቸው ሴቶች አብዛኞቹ ወደ ጤና ጣቢያ ሄዱም፣ እዛው የደፈሩት አካላትም እዛው አብረዋቸው በአንድ አካባቢ ስለሚኖሩ ይፈራሉ። ወደዛ ሂደውም ወደ ጤና ጣቢያ አይታዩም። እዛም ሪፖርት ምን የሚያደርጉት ስለሌለ ቁጥሩ በጣም ከዚህ በላይ ከዚህ 10 እጥፍ እንደዛ በጣም ከፍተኛ ነው የሚሆን። ግን እንደዚህ በገለልተኛ ወገን ተጣርቶ በቁጥሩም ትንሹም ቢሆን እንደዚህ ለዓለም ለአደባባይ መብቃቱ ጥሩ ይበል የሚያሰኝ ነገር ነው።